አሁንስ ምርር ነው ያለኝ እቃ ማጠብና ወጥ መቀቀል ብቻ። ደህናዋልሽ ልጄ? እስኪ ትንሽ የምትቀመስ ነገር ስጪኝ። እዛ ጋር ይቀመጡ፣ ቤቱን ወልውየዋለሁ። እሺ ትንሽ የምትበላ ነገር ይዘሽልኝ። ምን ነው እዚህ አሽከርናት ነው እንደ ገባው ታች? አልሰማሽኝም እንዴ ልጄ? ተነስተው ይሰዱ። ልጆትን አገባው እንጂ እኮ መስተንግዶ አልተቀጠርኩም። እጭ በሳምንቴ ዛሬ በመጣ አማረርኩስ። ምን ነው ተው ሲስቱካ የኔ ውድ መጣሽ? እንዴት እንደናፈቅሽኝ። ነይ ግቢ፣ ምሳ ላቅርብ። አረ እዚህ ይሻላል። ቁጭ በይ። እሺ የሚበላ ይዤ ልምጣ? እሺ መጣሁ። እሺ ፎይ ጉድ መረጡን ከፈለ ቤቴ ተቼና ከስከጄ። እንዴት ዋልክ አባዬ? ምን ነው አልበዋል? ስኳር አመመ? አይ ደህና ነኝ። ግባ ግባ። አብረን እንግባ እንጂ ምሳ እንብላ። እንጀራ ስላለቀባት ነው ልሰጠኝ። እኛ ጋር እስቲ ቆይ ጠብቀኝ። ሳባ መጣህ እንዴ? እኔ ፍቅር ምሳ ላቅርብልህ። ለአባቴ እንጀራ አልቋል፣ ለእህትሽ አለ። እንደዛ ብለሻቸው እንዴ ከፍቷቸው የወጡት? ታዲያ እኔ ለኛ የሰራነውን መስጠት አለበት። በጣም ታሳዝኛለሽ። እሱ እኮ ስኳሩ ዝቅ ብሎበት እኮ ነው የልጄ ቤት ነው ብሎ የመጣው። ምን እህቴ፣ በእውነት በጣም ነው ያፈርኩብሽ። በእናት ሂድና አንድ ሁለት ጉርሻም ቢሆን አጉርሳቸው እባክህ። እኔና አንቺ በኋላ እንነጋገራለን። አባዬ አሞ ነበር ችንጉረት። ይበቃኛል ልጄ፣ ይሄ መልስላቸው። ምን ነው አባዬ ከፍቶክ ነው? እሺ ይቅር። ዛሬ ደግሞ ወጥቷል። የፈለግከው ቦታ ወስጄ ልጋብዝክ። ትጋብዘኛለህ? አዎ የፈለግከው። እንግዲያውስ ይሄን ይዘን ተመልሰን አብረን እንበላለን። ባይሆን ሳንቲሙን ሰጥተኝ ለቤተ ቅዱሳን ፈትለ ወርቅ ማርያም የእናቶች ገዳም ያቅማችንን እናግዝ። በጎ ማድረግና መለገስን አትርሱ። እንዲህ ያለ መስዋዕት እግዚአብሔር ይወዳልና እንዲል ቃሉ። ጾመ ፍልሰታ በድርቅና በረሃብ ለተቸገሩት መነኮሳት፣ በንፋስና በዝናብ በፈረሰው ቤተ መቅደስ ከጸሎት መልስ ሚላስ የሚቀመስ ለሌላቸው ለእነዚህ ምስኪን መነኮሳት ድጋፍ እናደርግላቸው። ድርቁ በዛ፣ ችግሩ አንጣር ሆነ። ለልጅ ሚጣል ታጣ እንኳን ለቤተክርስቲያን ሚታር። እናም በዓለም የምትገኙ የእመቤቴ ወዳጆች ኦርቶዶክሳውያን በንግድ ባንክ 1076634922 እና በአቢሲኒያ 26228113 ላይ አቅማችንን በማድረግ እንድረስላቸው፣ ለእኛም በረከትን እናግኝ።